ሰላም ጤና ይስጥልኝ ውድና የተከበራችሁ የእናትና ልጅ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንደየሰዓት አቆጣጠራችሁ እንዴት አደራችሁ? እንዴት አረፈዳችሁ? ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ከእናንተ የሆነ የምፈልገው ነገር አለኝ እና ለዛ ነው የመጣሁት በቪዲዮ ማለት ነው። ፊቴ ላይ ማዳት አስቸገረኝ። ጎበዝ ምን ይሻለኛል? አረብ ሀገር ከመጣሁኝ እንግዲህ በእነዚህ አመታት ከኢትዮጵያ ስወጣ ጥርት ያለ ፊት ይዤ ወጥቼ አሁን እንደዚህ የተበላሸ ፊት ይዤ ልገባ ነው እና እስኪ በዚህ 3 ወር የማመጣውን ለውጥ ካለኝ መድኃኒት ካለ እናንተን ያስለቀቃችሁ መድኃኒት ካለ እስኪ በኮመንት አሳውቁኝ ፕሊዝ ንገሩኝ ማለት ነው። እኔ ፊቴ ልትነኩት የሚያሳሳ ነበርና አሁን ላይ 3 አይነት መልክ ያዝኩኝ። ቀይ፣ ነጭ፣ ጥቁር 3 አይነት መልክ። አንድ ፊት ላይ 3 አይነት መልክ ሲወጣ ምን ትላላችሁ? ፍጹም የማልጠብቀው ነገር ሆነብኝ እና ልጄን ራሱ በቪዲዮ ማውራት ተሳቀቅኩ። በጣም ተሳቀቅኩኝ። እናቴ ምን ሆነሽ ነው? በጥፊ ይመቱሻል ወይ እያለ ያስጨንቀኛል። እኔ በጥፊ ተመትቼ አይደለም። ያው መቼም አበሻን ታውቃላችሁ፣ እንኳን ጥፊ ቀርቶ ቆጣ ያለ ንግግር እንኳን ሲናገሩን የምንመልስላቸው ምላሽ ከባድ ነው። ሀበሽ ተብለን ነው ራሱ ተከብረን የምንኖረው እና በቢጃማ ተነስቼ ራሱ ለሌት ቪዲዮ ላይ ያሰራኛል። ይታያችኋል እንዴት እንደሆነ። በዛ ላይ ደግሞ እኮ ያሳከኛል ይመስለኛል። አፍንጫዬን ስለሚያሳክከኝ ይሆን ሳይነስ ምንድነው የሚባለው አላርጂክ ስላለብኝ ይሆን አይዶን አላውቅም። አፍንጫዬ በእርግጥ በጣም ነው የሚያሳክከኝ እንደዚህ እና እሱንም ማሽ ይሁን ለነገሩ ቆይቷል ከጀመረኝ። ይሄ ማዳት ከጀመረኝ ቢያንስ 5 አመት ሊሆነው ነው። ከኢትዮጵያ በገባው በ3ኛው ወር ነው የጀመረኝ እና የማዳት መድኃኒት የምታውቁ ፕሊዝ በኮሜንት ይሄ ተጠቀሚ እናንተ ያዳናችሁ ማለት ነው። ይሄን ተጠቀሚ ብላችሁ በኮሜንት አስቀምጡልኝ ፕሊዝ። እኔ የምር አውጥቼ አውርጄ ቸግሮኝ ነው የመጣሁት። በእርግጥ ዶክተር አላየኝም። ለምን እኛ ጋር በጣም ከባድ ነው መታከም። መኖሪያ ፍቃድ የሌለው ሰው መታከም ከባድ ነው እና ሴትዮዋን ውሰጂኝ አልኳትኝ ብያት፣ ልጅቷን ውሰጂ ብያት እሺ አሉኝ። ነገር ግን በእኛ መኖሪያ ፍቃድ እኮ መታከማችን ህጋዊ ናት ወይ ብለው ይጠይቁናል። አዎ ስንል የመኖሪያ ፍቃዷን አምጡ ይሉናል። ስለዚህ አንቺ ደግሞ ከየት እናምጣው? እኛ ራሱ እንቀጣለን፣ እስር ቤት እንገባለን እና እንወስድሽም አዝናለሁ አለችኝ ማለት ነው የህፃኗ እናት። ስለዚህ የማረገው ግራ ገብቶኝ አለኝና እስኪ እናንተ የተጠቀማችሁት መድኃኒት ካለ አንድ መድኃኒት ተጠቅሜ ነበር ጭራሽ አሰፋው፣ ላልጦ አሰፋው ማለት ነው እና እስኪ እናንተን ያዳናችሁ መድኃኒት ካለ ሌላ እስኪ በኮሜንት አስቀምጡልኝ። እኔ እንጃ ምን እንደምላችሁ በእውነት እዩት እስኪ። አያችሁት? ክብብ ብሎ እኮ ነው የሚለየው። በጨለማ ስለሆነባችሁ ነው እንጂ ቪዲዮ የምሰራው በጨለማ ስለሆነ የስልኩ ላይት ብቻ ስለሆነ ነው እንጂ ማብራት ቢጨመርበት እርግጠኛ ነኝ እንዴት ነው እንደሚታያችሁ ራሱ አላውቅም። እኔ እንጃ እና ምን ላድርገው እስኪ እናንተ መላ ስጡኝ ፕሊዝ፣ መላ ስጡኝ። ፀጉሬን ነቅዬ ሳልጥለው እስኪ ንገሩ። ይምር ያሳከከኛል ሁላ እንደዚህ በቃ የሆነ ነገር ሳስብ ፀጉሬን ነው ንቀር ጊዜ ወይ ከረገዋለሁ ማለት ነው እና ከዛ የሰው ሞኝ ፀጉርሽን አትታጠቢውም እንዴ ምናምን ይለኛል ማለት ነው። ፀጉሬ በልቶኝ እኮ አይደለም እኔ ስናደድ የማረገው አፍንጫዬ ምናምን ሰው እናንተ ምንም የሚቀረው ነገር እኮ የለውም። በቃ ሁሉን ነገር አዳረሰኝ።
ጌታ ሆይ ተመስገን። እንደዚህ ሆኜ ተኝቼ አሞኝ ውዬ አላቅም እንጂ በጣም አጃይብ የሚያሰኝ ነገር ነው። በቃ አድሮ ነው የሚጨምረው፣ አድሮ ነው የሚጨምረው፣ አድሮ ነው የሚጨምረው እንጂ አድሮ አይቀንስም። እና ስለዚህ እናንተ የምታውቁት የመዳት መድኃኒት ካላችሁ ፕሊዝ፣ የመዳት መድኃኒት ያለው እኔ ማዳት ሊገለኝ ነው፣ አሳቀቀኝ። እንደኔ ብትሆኑ በተለይ ቁማችሁ አትሄዱ። እንደውም እኔ በጣም ጎበዝ ልጅ ነኝ። ይሄን ፊትሽን ይዘሽ የሆነ ነገር እንኳን አስነክቼው ልውጣ አትይም። ኖርማል ነው የምትወጪው፣ ቀለል አድርገሽ ነው ምክንያቱም አካብጅብ ሴት ደርሳለሁ። የበለጠ ነው የሚጨምረው ስጨናነቅ እንጂ የሚቀንሰው ነገር ስለሌለው ያው አልጨነቅለትም። ግን አሁን ላይ ትንሽ ያሳሰበኝ ምን መሰላችሁ? ሀገር ልገባ ነው። ሀገር ልገባ ስለሆነ ቤተሰብ ምን ይላል? ቤተሰቦች ስሜታቸው ይጎዳል። በተለይ ልጅና እናቴ ስሜታቸው ይጎዳል የሚለው አሳሰበኝ። የሰው ሞኝ ባልሽ ጥሎሽ ይሄዳል እንደዚህ ሆነሽ ልትሉ ትችላላችሁ። እሱ አይደለም እኔን የሚያሳስበኝ። መሄድ መብቱ ነው፣ ግን እናቴና ልጅ አይምሯቸው ይጎዳል። እናቴም ልጅ የሰው ሀገር ላይ ምን ሆና ነው እንደዚህ እየተንከራተተች እያለች፣ ልጅም ደግሞ እናቴ ምን ሆና ነው ለእኔ ብላ እያለ አሁን ያው ልጆች ታውቋቸዋላችሁ፣ በጣም ከባድ ናቸው። በተለይ ወንድ ልጅ ሲሆን ስለ እናቱ ብዙ ነገር ነው የሚያሰላስለው። አሁን ራሱ የሚዋራው ወሬ እንዳይመስላችሁ፣ በጣም ከባድ ነው። እግዚአብሔር ያሳድግልሽ በሉ። አሜን። እግዚአብሔር ያሳድግልኝ። እና ግራ ግብት ብሎኝ በዋጣው በወርደው ምን ብለው በቃ ግራ ገባኝ። ምን እንደማረግ ግራ ገባኝ። ምንም ላረገው አልችልም። ምንም በቃ ያለኝ አማራጭ መታገስ። በቃ ማለት ያልሆነ ነገር ፊቴን ድጋሚ ማስነካት አልፈለኩም። አንድ መድኃኒና 2 ቀን ያችን የሚያስነካዋት እየፈራው እየቸርኩ ማለት ነው። ሳልመረመር የሆነ ነገር ፊቴን ቆዳዬን ማስነካት። ሜካፕ በማልወድ ሴትዮ ጭራሽ መድኃኒት አምጥቼ ልቀባው እንኳን ሌላ ማለት ነው። ሰን ብሎክ ራሱ ሳስነካው ለብለብ ምናምን ታረገኝ። በጣም ነው እንትን ምለው የምሸከከው ማለት ነው። በቃ ይሄ ፊት የሚያበላሽ ነው ምናምን። ይሄ ኤክስፓየርድ እኮ አይደለም ገና አመት ከምናምን ያለውን ሁላ 2 አመት የሚለውን ሁላ በጣም ነው የምፈራው ማለት ነው። እና ውድና የተከበራችሁ ቤተሰቦች በቃ ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ የደወል ምልክቱን በማጥቆር የምለቀው ቪዲዮ እንዲደርሳችሁ አዳዲሶቹ ሁላችሁም እንዲሁም ነባሮቹ በኮሜንት ምን መድኃኒት እንዳለ እንዲታሳውቁኝ ይፈልጋለሁ። በተረፈ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ላፋሽግ ብዬ ማለት ነው ያስኩት እዛው ላይ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ እያልኩኝ በቃ ስለዚህ የዚህን የመዳት መድኃኒት ብትነግሩኝ እጅግ በጣም ደስ ይለኛል። ከምስጋና ጋር በቃ ከልቤ ነው እየጠየኳችሁ ያለሁት። ማርያምን አፍንጫዬ ምናምን በቃ ያለው ነገር እንዴት እንደሚያሳስበኝ። አፍንጫዬ አልቀረውም እኮ ግርም የሚል ነው። ራስ ምታት የሆነኝ ነገር በተለይ በዚህ ወር በጣም ነው ያስጨነቀኝ እና ከእናንተ መፍትሄ አላጣም ብዬ ነው የመጣሁት። ያው መፍትሄ እንደምታገኙ ተስፋ አደርጋለሁ። መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ። አመሰግናለሁ። እግዚአብሔር ይስጥልኝ። ሀሳባችሁን እጠብቃለሁኝ ማለት ነው። በቸር እንገናኝ። ባይ ባይ።